ሰላም ውድ አድማጮቻችን፣ የሰዓቱን አዳዲስ ሰበር መረጃዎች ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ክቡራን አድማጮች አዳዲስ መረጃዎች እንዲደርሷችሁ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዕለቱ ዜና አመራለሁ። የመጀመሪያው ዘገባችን አዲስ ለተቋቋመው የኢትዮጵያ ኒውክሌር ኃይል ኮሚሽን የተሾሙት ሳንዶካን ደበበ ማን ናቸው? እንዲሁም በተከታዩ ዘገባችን የግድያ ሙከራ የተደረገባቸው የማዳጋስካሩ ፕሬዝዳንት ደህና ስፍራ መደበቃቸውን ተናግረዋል። በመጨረሻም ሰኞ ዕለት መቀሌ ውስጥ በትግራይ ኃይሎች የተከሰተው ምንድነው የሚለውን በዝርዝር የማስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መጀመሪያው ዝርዝር ዘገባችን ሳመራችሁ የሚኒስቴሮች ምክር ቤት ማክሰኞ ጥቅምት 4 2018 ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ሲያጸድቅ ጠቅላይ ሚኒስትር አብይ አህመድ ደግሞ አቶ ሳንዶካን ደበበን የተቋሙ ኮሚሽነር እንዲሆኑ መሾማቸው ተገልጿል። መቋቋሚያ ደንቡ ዛሬ የጸደቀውን የኢትዮጵያ ኒውክሌር ኃይል ኮሚሽንን በመጀመሪያ ኮሚሽነርነት እንዲመሩ የተሾሙት አቶ ሳንዶካን ደበበ የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊ በመሆን ሲያገለግሉ እንደነበረ ተገልጿል። በዚህም ኃላፊነታቸው ለሁለት ዓመታት የሰሩት አቶ ሳንዶካን ደበበ ከዚያ በፊት በተለያዩ መንግስታዊ ኃላፊነቶች ላይ በአመራርነትም ቆይተዋል። እርሳቸውም ከሀሮማያ ዩኒቨርሲቲ በ2001 ዓ.ም በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ የመጀመሪያ ዲግሪያቸውን የወሰዱ ሲሆን ከአዲስ አበባ ዩኒቨርሲቲ ደግሞ በምግብ ሳይንስና ኒውትሪሽን ሁለተኛ ዲግሪያቸውን መያዛቸው ተገልጿል። ከዚህም ጋር በተያያዘ በፕላንና ልማት ሚኒስቴር የነበራቸውን ኃላፊነት በአካባቢ ጥበቃ፣ በአየር ንብረትና የስነ ልቦና ጉዳዮች ላይ ፖለቲካዊ አመራሮችን በመስጠት መቆየታቸው ተገልጿል። ሳንዶካን በሚኒስቴር መስሪያ ቤቱ በነበራቸው ቆይታ የአየር ንብረትና በተመለከተ ዓለም አቀፋዊ ስብሰባዎች ላይ ኢትዮጵያን በመወከል በተደጋጋሚ መገኘታቸው ተገልጿል። ከዚያም በመቀጠል ጥቅምት 2016 ዓ.ም ደግሞ በሚኒስቴር ዴኤታ ማዕረግ የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊ ሆነው ተሹመዋል። አቶ ሳንዶካን የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊነትን ጨምሮ በተለያዩ የመንግስት ተቋማት ላይ ላለፉት 14 ዓመታት ያገለገሉ ሲሆን ባለፉት 5 ዓመታት ውስጥ ደግሞ በአራት ከፍተኛ የመንግስት ሹመቶች ላይ ተመድበው ሰርተዋል። በአሁኑ ሰዓት ደግሞ የኢትዮጵያ ኒውክሌር ኮሚሽን ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራት እና የማስተባበር ኃላፊነት ተጥሎባቸዋል። የኢትዮጵያ ኒውክሌር ኃይልን ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት እንዲሁም ለሳይንስና ምርምር ዘርፎች ለመጠቀም እንዳቀደች የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ ያወጣው መግለጫ አስታውቋል። ውድ አድማጮቻችን ወደ ተከታዩ ዝርዝር ዘገባችን ሳምራችሁ የግድያ ሙከራ የተደረገባቸው የማዳጋስካሩ ፕሬዝዳንት ደህና ስፍራ መደበቃቸውን ተናግረዋል። ከስልጣናቸው እንዲነሱም ለሳምንታት የቀጠለ ተቃውሞ የገጠማቸው የማዳጋስካሩ ፕሬዝዳንት አንድሬ ሮሃሊያ የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ስፍራ መደበቃቸውን ተናግረዋል። ፌስቡክ የትስስር ገጻቸው በቀጥታ ባስተላለፉት መልእክት የ51 ዓመቱ ፕሬዝዳንት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል እቅድ ነድፈዋል ብለዋል። ፕሬዝዳንት አንድሬ ሮሃሊና ያሉበትን ስፍራ ባይገልጹም ያልተረጋገጡ ሪፖርቶች እንደሚያሳዩት በፈረንሳይ ወታደራዊ አውሮፕላኖች አገራቸውን ጥለው መኮብለላቸውን ያመለክታሉ። በዋናነትም በወጣት ሰልፈኞች ለተከታታይ ሳምንታት የተደረገው አገራዊ ተቃውሞ ፕሬዝዳንቱን ከስልጣን ለማንሳት ኢላማ ያደረገ ነው ተብሏል። ፕሬዝዳንቱም ካቢኔያቸውን በመበተን እንዲሁም ሌሎች እርምጃዎችን በመውሰድ ጀንዚማን በመባል የሚታወቁትን ወጣት ተቃዋሚዎች ለማረጋጋት ያደረጉት ጥረት አልተሳካላቸውም። ካለፈው ረቡዕ በኋላ ከህዝብ እይታ የተሰወሩ ሲሆን በሳምንቱ መገባደጃ ቀናት ቢሮአቸው ፕሬዝዳንቱን ከስልጣን ለማስወገድ እንቅስቃሴዎች እየተደረጉ ነው ብለዋል። በህንድ ውቅያኖስ በምትገኘው ደሴት ወታደሮች ብሔራዊ ቴሌቪዥን ጣቢያውን እንቆጣጠራለን ብለው መዛታቸውን ተከትሎ ሰኞ ዕለት ፕሬዝዳንቱ ሊያደርጉት የነበረውን ንግግር ለበርካታ ጊዜያት ማስተጓጎላቸውን አስነብበዋል። ፕሬዝዳንቱን በመጨረሻ ባስተላለፉት መልእክት ካለፉት ወራት ጀምሮ የግድያና የመፈንቅለ መንግስት ሙከራ ተደርጎብኛል። ራሴን ለመጠበቅ አስተማማኝ ስፍራ እንድፈልግ ተገድጃለሁ። እነዚህን ጉዳዮች ለመፍታት አንድ መንገድ ብቻ ነው ያለው፣ ይህም በአገሪቱ ውስጥ አገልግሎት ላይ ያለውን ህገ መንግስት ማክበር ብቻ ነው ብለዋል። በሳምንቱ መገባደጃ ፕሬዝዳንት ሮሃሊናን እንደ ኢሮፓውያን አቆጣጠር በ2009 ዓ.ም ወደ ስልጣን እንዲመጡ የረዳው ካፕሳት የተባለው የጦር ሰራዊቱ ጠንካራ ክፍል ራሱን የጦር ኃይሎች አዛዥ አድርጎ በመሾም የፕሬዝዳንቱን ስልጣን ያዳከመ ሲሆን አንዳንድ ወታደሮች ደግሞ በዋና ከተማዋ አንታናናሪቮ ተቃውሞውን መቀላቀላቸው ተገልጿል።
በመጨረሻም በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበረ ተዘግበዋል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋት ጀምሮ በመቀለ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። ለተቃውሞ ሰልፍ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጀነራል ታደሰ ወረደን በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት መቆየታቸው ተገልጿል። በዚህም ምክንያት አንድ በረራ መስተጓጎሉን የአየር መንገዱ ሰራተኛ ተናግረዋል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት አርሚ 22 አባላት ተወካዮች አመሻሹን የትግራይ ጊዜያዊ አስተዳደርን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይታቸውን ማድረጋቸው ተገልጿል። በትግራይ ክልሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞው የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶች የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸውን አስነብበዋል። ውድ አድማጮቻችን ለሰዓቱ ያዝናቸው መረጃዎች እኚህን ይመስሉ ነበር። እስከ መጨረሻው ድረስ ስለተከታተሉ እናመሰግናለን። ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን የዛሬው መሰናዷችን በዚህ እናበቃለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።